ያስቀመጥኳችሁን ሁለት ምስሎች ተመልከቷቸው። ይሄን ቮይስ ሰሙ ሪከርድ ስታዩ ማለት ነው። ይሄንን ኢማጂን እኔ ጭንቅላታችሁ ላይ የምፈልገው ይሄ እንዲቀመጥ ነው። የኔ ንግግር ብቻ ሳይሆን ይሄ ምስሉ እንዲቀመጥ እፈልጋለሁ። ምስሉን እያያችሁት ስትሰሙት እንዴት ውስጣችሁ ስለሚመጣ ኃይል የእግዚአብሔር ኃይል ስላለው ነው የምነግራችሁ። እንደምናደራችሁ በመጀመሪያ የእግዚአብሔር ቤተሰቦች ዛሬ በጠዋቱ ይሄን ቪዲዮ የሰራሁበት ምክንያት አለኝ። ከእንቅልፌ ስነቃ የምሬን ነው የምነግራችሁ። ልክ እንደዚህ ፎቶ ሸክም ተሸከመኝ የሆነ ጭንቅላቴን እዚህ ጋር ያዘኝ። በቃ እንዲህ ማጀራን ይዞት በቃ እንደዚህ ካልጋ ራሱ እንዴት እንደተነሳው ነኝ የማውቀው። ከዛ ስፖርት መስራት አለብኝ ብዬ በጣም ተነስቼ መሮጥ ጀመርኩ። ስሮጥ ጭንቅላቴ በቃ አብሮኝ ይሮጣል። በቃ የተሸከምኩት ነገር ሸክም አለኝ። ይሄ ነገር ምንድን ነው አልኩኝ። እዛው ላይ አየር ላይ ሆኜ አባቴ ሆይ የሆነ ሰው አብሮኝ እየሮጠ ነው፣ አብሮኝ የመጣ ነው፣ ሸክሜን አቀለው አንተ ያዝልኝ። እዚህ ጋር ደግሞ ቪዲዮ ያስቀመጥኩላችሁ። ሸክሜን እንደዚህ ነው ያቃለለልኝ። አብሮኝ የነበረውን ሸክም አብሮኝ የያዘኝን የሀሳብ ጭንቀት እንደዚህ ጥርጥር አድርጎ ሊያፈነዳኝ የደረሰውን ይሄው ተቀበለኝ። አየር ላይ ተቀበለኝ። ብቻችሁን አትራመዱ። ብቻችሁን ጉዞ እንደዚህ ነው የሚከብዳችሁ። አንችልም፣ እኛ ብቻችን አንችልም። ሸክማችሁ የከበዳችሁ ኑ ወደ እኔ ይላል እግዚአብሔር። ቃሉ ይላል ሸክማችሁ የከበዳችሁ ኑ ወደ እኔ ያሳርፋችኋለሁ። ይሄ እኮ ነው። ይሄው እንዴት እንደሚያሳርፍ ይሁት። ይሄን ምስል እንዴት አድርጌ ሀሳብ ጽፌ እንደተሰራልኝ ራሱ ሸክም እንደዚህ ነው የሚቀለው። እግዚአብሔር ሸክማችሁን ሲቀበላችሁ አየር ላይ ነው የሚቀበላችሁ። እናንተ ምንም ስትሄዱ ራሱ ይቀላችኋል መንገድ ላይ። እኔ አሁን ስሮጥ በቃ ቀለለኝ፣ ተናገርኩኝ፣ መጥቼ በርክክ በቃ ሄደ። እኔን ሊቆጣጠረኝ አይገባም። ማናችሁንም ሊቆጣጠራችሁ ሸክማችሁ አይገባም። ሸክማችሁን የሚሸከም ባለቤት አላችሁ፣ መብት አላችሁ። አባታችሁ ሸክማችሁን ሊሸከም በፍቃደኝነት አምጡ። ሸክማችሁ የከበዳችሁ ኑ ወደ እኔ ልጆቼ እኔ ያለው ብሏል። ሸክማችሁን፣ ችግራችሁን፣ መከራችሁን እንዲህ አትሸከሙት፣ አውርዱት። በቃ አውርዳችሁ ወደዚህኛው አስተላልፉት፣ ወደ አባታችሁ አስተላልፉት። እሱ ይሸከምላችሁ ሸክማችሁን። ይሄ ልጅ ተሸክሟል፣ እዚህ ጋር አቅቶታል፣ ሊወድቅ ነው። ይሄኛውስ በቃ ለአባቱ ሰጠ፣ ጉዞውን ቀጠለ። አባታችን ልክ እንደዚህ ነው የሚሸከመን። ጭንቀታችን፣ መከራችን፣ አይምሯችን የያዘውን በሙሉ በእኛ ኃይል ይውላችሁ ብናስበው፣ ብናወጣው፣ ብናወርደው በእኛ ኃይል በፍጹም አይሆንም። ምድር በእኛ ኃይል አትሆንም። ክርስቶስ ጋር ማች ስናደርግ ነው። ከክርስቶስ ጋር ስንያያዝ ነው። ከእግዚአብሔር ጋር እጅ ለእጅ ሸክሙን እሱ ሲያነሳው እኛ ስንሰጠው ነው። በቃ እንዲህ ስንሳሳ እኔና ክርስቶስ እናንተና ክርስቶስ እንዲህ መሳሰብ አለባችሁ። ያኔ ነው መንገዳችሁ የሚቃል ነው። ካለበለዚያ በፍጹም ተሸክማችሁት እንዲሁ ኦዮ እያላችሁ ነው የምትሄዱት። የየትኛውንም ሸክም አይምሯችን ከእንቅልፋችን ስንነቃ እንዲህ አይነት ሸክም ነው ይዘን የምንነቃው። ስንነቃ ማለዳ ሲነቃ ሸክም ይመጣል። ለምን? ሰይጣን አይተኛም አለኛ። ስለዚህ እናንተ ሸክማችሁን ለማንሳት ለመድኃኒዓለም ሸክም የሰጠሁት ሩጭ የመጣው ይሄ አሁን ወደ ስራ ዳይ እና የሰራሁበት ቪዲዮ ምንድነው? ሸክማችሁ የከበዳችሁ ነው ወደ እኔ ብሏል። በቃ የደከማችሁ ሰዎች ስጡት። እሺ ይሄው እዚህ ጋር ስጡት። ተቀበለኝ፣ ደክሞኛል፣ ተቀበለኝ። እኔ በራሴ ሞክሬ አልቻልኩም። አንተ ግን በእኔ ላይ ስራ። ወዳችኋለሁ። መልካም ቀን አባ